ገንዘብ መስራት እንደ ዘንድሮ ቀሎ አያውቅም። በቀላሉ ከቤታችሁ ሆናችሁ ገንዘብ የምትሰሩባቸውን የኦንላይን ላይ ስራዎች ዘውትር በዚህ ቻናል ላይ በማቅረብ ላይ ይገኛሉ። በእርግጠኝነት ይህን ቻናል ሰብስክራይብ ማድረጋችሁና ቤተሰብ መሆናችሁ በዚህ ዘመን ገንዘብ መስራት ምን ያህል ቀላል እንደሆነና ማናችንም ከቤታችን ሆነን በእጃችን ላይ ባለው ስልክ ወይም ደግሞ ላፕቶፕ ኮምፒውተር ልንፈጥረው እንደምንችል ትረዳላችሁ። ታዲያ ወደ ቪዲዮ ከማለፋችን በፊት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ይህን ቪዲዮ ላይክ በማድረግ አብሮነታችሁን አሳዩ። አሁን ወደ ቪዲዮ እንለፍ። ስልክ ያላችሁ ስልካችሁ ላይ ወዳለው ክሮም፣ ስልክ የሌላችሁ ደግሞ ያው ላፕቶፓችሁ ላይ መጠቀም ትችላላችሁ። ላፕቶፕ መጠቀም የምትፈልጉ ማለት ነው። እንግዲህ እዚህ ሄደን ሰርች የምናደርገው ምን ብለን ነው? ፍሪላንሰርስ freelancer.com ብላችሁ ሰርች ታደርጋላችሁ። እንግዲህ ይሄን አይነት ዌብሳይት ፖፕ አፕ ይመጣልናል። here's the intro. Here's the best freelancers for any job online. World's large marketplace ይላል. Any job you can possibly think of. and then the introduction አሉ እናንተ ማየት ትችላላችሁ። ላንዛዛባችሁ አልፈልግም፣ ግን በዋናነት አሁን እንግዲህ እዚህ ጋር እንደምታዩት get works done in over ይሄው ወደ 2700 ዲፈረንት ካታጎሪዎች አሉ ማለት ነው። እና ምንድነው እንግዲህ ካታጎሪ ለኛ የሚጠቅመን እዚህ ጋር ለምሳሌ ዌብሳይት ዲዛይን፣ ሞባይል አፕሊኬሽን ዴቨሎፕ የሚያደርጉ አንድሮይድ፣ አይፎን እና ለግራፊክስ ዲዛይነሮች እንደዛው ሎጎ፣ ለኮደሮች HTML CSS and then ሲምፕል የተባሉ እንትኖች ማለት ነው ስራዎች ከትልቅ እስከ ትንሽ ስራዎች ይገኛሉ። ለምሳሌ ቪው ሞር በሚለው ብታዩት ይመረጣል። እንትኑ ወደ ስራው ከመግባታችሁ ምንድነው እዚህ ዌብሳይት ላይ የምሰራው ምንድነው እዚህ freelancer.com ላይ የምሰራው ብላችሁ ከማሰባችሁ በፊት ኦር ደግሞ ከመጨናነቃችሁ ኦር በቃ ይሄ ስራ ለኔ አይሆንም ከማለታችሁ በፊት ቪው ሞር የሚለው ላይ ገብታችሁ ሙሉ ካታጎሪው በእንደዚህ አይነት መልኩ ማየት ትችላላችሁ። ሁሉ ካታጎሪዎች እንግዲህ ያሉት ፍሪላንሰር ላይ ምን አይነት ስራዎች አሉ የሚለውን ከትልቅ እስከ ትንሽ እያንዳንዱ የስራ አይነቶች አስቡት። እንግዲህ በእንደዚህ አይነት መልኩ ተዘርዝረው ነው ያሉት። ስክሮል አድርጋችሁ ኢቭን አትጨርሱትም። ላይክ ሲምፕል የተባሉ ታስኮች ሁሉ አሉት። ከናንተ የሚጠበቀው መግባት ነው እና ደግሞ ከሚቀጥሯችሁ ጋር ቀጣሪዎቻችሁ ጋር ኮሙኒኬት ማድረግ የምትችሉበትን ላንጉዌጅ ማወቅ፣ ያው ልክ እንግሊዘኛ ማለት ነው። እንደ ወርልድ ዋይድ እንግዲህ የምንጠቀመው እሱ ነው። እንግሊዘኛ ለመግባባት በትንሹ ማወቅ ይጠበቅባችኋል። ባታውቁ እንኳን እናንተ በአማርኛ እንትን እያላችሁ AI ላይ የጻፋችሁ ትርጉሙን ኦር ትራንስሌተር ተጠቅማችሁ ቢሆን መግባባት ትችላላችሁ። በዚህ ዘመን ብያችኋለሁ ከዚህ በፊትም በሰራሁት ቪዲዮ ምን ነገር የለም ሊከለክላችሁ የሚችል ከመስራት ምን ከማለት ምንም ሊከለክላችሁ ነገር የለም። ኮዝ በጣም በAI የታገዘ ኦር ዲፔንድ የሆነ ዘመን ላይ ነው እና ያለነው እንደዛ ነው። እሺ አሁን ወደ ሳይን አፕ እንሂድ። ሳይን አፕ ነው የምንለው መቀጠር ስንፈልግ ኦር እዚህ ዌብሳይት ላይ መቀላቀል ስንፈልግ ሳይን አፕ እንበለው። ይሄው እንደምታዩት እዚህ ጋር ያመጣልኛል። ከፈለኩኝ ፈርስት ኔሜን፣ ላስት ኔሜን፣ ኢሜል እና ፓስወርድን ጽፌ መግባት እችላለሁ። ግን እኔ ብዙ ጊዜ ኮንቲኒዩ ዊዝ ጉግል ብሎ መግባት እመርጣለሁ። ኮዝ ኮንቲኒዩ ዊዝ ጉግል ስንል የጉግል ፓስወርዳችንን የሚጠቀሙ ባይ ዲፎልት እዚህ ላይ ከሄዳችሁ ደግሞ ያው ራይት አድርጋችሁ እናንተ በምትፈልጉት መንገድ ኢሜል ፕሮቫይድ አድርጋችሁ ፓስወርድ ፕሮቫይድ አድርጋችሁ መግባት ትችላላችሁ። እኔ አሁን ኮንቲኒዩ ዊዝ ጉግል እለዋለሁ። ኮንቲኒዩ ዊዝ ጉግል ስለው ምንድነው የሚያደርግልኝ? እንግዲህ መጀመሪያ ኢሜል ነው የሚያስመርጠኝ። ለዛ አሁን ኢሜሎችን ያመጣልኝ ነው እና እኔ እዚህ ጋር አንዱን ዌብሳይት እና እኔ እዚህ ጋር አንዱን ኢሜል መርጥለታለሁ። ከዛ ፓስወርድ አስገባ ይለኛል። ፓስወርድ ታስገቡለታላችሁ። ኢሜላችሁ የተጠቀማችሁትን ፓስወርድ ታስገቡለታላችሁ። እዛ ኔክስት ትሉታላችሁ።
ከዚያ ዌልካም እያለ ነው እየገባ ነው ማለት ነው። ይሄው እዚህ ሲመጣ ኮንቲኒው ትለታላችሁ። እንግዲህ ፋይናል ፓርቱ ላይ ነው ያለነው ሊገባ ነው። ጀስት create an account ዌልካም አበሻሪ join freelancer ለዋለሁ join freelancer ይሄውና ኢሜይልና ያስቀመጠው join freelancer I agree የምትለዋን እዚህ ጋር ማብራት አለብኝ ይላል ቢሲ እዚህ ጋር agree የምትለዋን አብሮለት ከዛ join freelancer ትሉታላችሁ። ከዛ choose your name username ይላል እኔ እዛው ሀበሻቲ ላይ ይቀመጥልኝ እዛው ላይ እንዳለ next ለዋለሁ። ከዛ እንግዲህ ዋናው ነገር እዚህ ጋር ነው ያለው። እዚህ ጋር ስትመጡ እንዳትሳሳቱ select account type ይላችኋል። ምን አይነት ነው አካውንታችሁ? ስራ ቀጣሪ hire freelancer means ስራ የሚፈልጉ ሰዎችን እየቀጠራችሁ ማሰራት ስትፈልጉ hire freelancer በሚለው አካውንት ትገባላችሁ። የኛ ዋናው ነገር ግን earn ማድረግ ወይም ደግሞ ገንዘብ ማግኘት እና ራሳችን ፍሪላንሰር መሆን ስለሆነ earn money freelancing የሚለውን እንነካዋለን ማለት ነው። ኦኬ ሶ ከፍቶልናል። ይህን በሚመስል መልኩ የስራ አካውንታችን ተከፍቷል ማለት ነው። አሁን ወደ ራሴ ወደምጠቀመው አካውንት ልለፍና እያንዳንዱን ነገር ላሳያችሁ። እንግዲህ አካውንት አከፋፈቱን ነው በዛ ያሳየዋችሁ። ስራ አሰራሩን ደግሞ ኖርማሊ እኔ በመጠቀመው በራሴ ፍሪላንሲንግ አካውንት ነው ማሳያችሁ። እንግዲህ ፍሪላንሲንግ አካውንት ላይ ብሮዝ የምታደርጉበት ስራ የምትፈልጉበት and manage and groups መቀላቀል የምትችሉበት ታፖች አሉ። ብሮዝ ላይ ስትሄዱ የምትፈልጉትን የስራ አይነት ሰሌክት አድርጋችሁ ሎኬሽን ፕሮቫይድ አድርጋችሁለት መፈለግ ትችላላችሁ። ላይክ ግን በዋናነት እናንተ ፕሮፋይላችሁን ስትሞሉ እያንዳንዱን ዲቴል ስለምትሞሉለት ስለምትፈልጉት የስራ አይነት ፕላስ ዲስክራይብ ስለምታደርጉለት ኖቲፊኬሽን ያመጣላችኋል። በእናንተ ፕሮፋይል ባስቀመጣችሁለት ክራይቴሪያ ያሉ የስራ አይነቶችን እንደዚህ ያመጣላችኋል እና ሁሌ ነው ኖቲፊኬሽን የሚገባላችሁ። እነዚህ አሁን መቅጠር የሚፈልጉ ድርጅቶች ወይም ደግሞ ግለሰቦች ናቸው። እንደዚህ ቀድም አካውንት ስንከፍት እንዳሳየነው የሚቀጥሩ ሆነው የተመዘገቡ ናቸውና እነሱ ናቸው የሚቀጥሩን፣ እኛ ደግሞ እንቀጠራለን ማለት ነው። እዚህ ቻት የምታረጉበት አለ ከሰዎች ጋር የምታወሩበት ፕላስ ደግሞ እዚህ ኖቲፊኬሽን የሚገባበት። አሁን ለምሳሌ አንዱን እስቲ ቀለል ያለች እንመልከት። ኦኬ ኮንቴንት ክሪኤሽን ኦፕቲማይዜሽን እስቲ አሁን እቺን እንመልከታት። እንግዲህ አሁን የተፖስተውን ፕሮጀክት ሳየው ዲቴሉ የፕሮጀክቱ ዲቴል እዚህ ጋር አለ። እንግዲህ ፕሮጀክቱ መስራት ትችላላችሁ ወይስ አትችሉም የሚለውን ነገር አንብባችሁ ስለ ፕሮጀክቱ ዲቴል አንብባችሁ ነው እንትምትሉት። እዚህ ጋር የሚቀጥረን ሰው ኢንዲያ ላይ ዲሊ ውስጥ ያለ ሰው ነው። ስለሱም እያንዳንዱን ነገር ያስቀምጣል። አሁን አብዛኛው ጊዜ አሁን የሰው ኒው ነው አዲስ ሰው ነው ስላችሁ ብዙ ስታር ራሱ የለውም፣ ስታርም የለውም፣ just ሲምፕል ሰው ነው። እንደዚህ አይነት ሰዎች ገና እንደገቡ ነው የሚያዙት እና ኢንዲያኖችን እንትን ባትሉ ይመረጣል። ብዙ ጊዜ እነሱ ስካም ለማድረግ ነው የሚሞክሩትና ኢንዲያ ምናምን ካጋጠማችሁ ለማለፍ ሞክሩ። እስቲ ለምሳሌ እዚህ ጋር ግራፊክስ ዲዛይን ነው ሰከንድ የቆጠረ ነው የገባበትን ሚኒት ያሳያል። ግራፊክስ ዲዛይነር ላይ ታለንት ያለን ሰዎች አሁን ለምሳሌ እንደዚህ አይነት ኖቲፊኬሽን ሲገባ የፈጠነ ለመግባት እንሞክራለን። እንግዲህ እንደምታዩ ከፈተልኝ ፕሮጀክት ዲቴሉ ማለት ነው። ፉል ታይም ግራፊክስ ዲዛይነር ነው የሚፈልጉት እና እዚህ ጋር ለፕሮጀክቱ የመደቡት ብር አለ ከ250 እስከ 700 USD መድበዋል ማለት ነው። እናንተም
ስትመዘገቡ ከዚህ ብር በላይ መመደብ የለባችሁም። አሁን ለምሳሌ ይሄን ፕሮጀክት መቀጠር ብትፈልጉ ምንድነው የምታደርጉት? ማመልከት ብትፈልጉ እዚህ ጋር ትሄዳላችሁ። ባይድ አማውንት የሚል አለ። አማውንታችሁን እዚህ ጋር ታስገባላችሁ። ምን ያህል ነው እንዲከፈላችሁ የምትፈልጉት? እንግዲህ እንዳሳያችሁ ከ250 እስከ 750 ነው አለ ያለው። አዲስ እንደመሆናችሁ እንደገባችሁም ቶሎ ገንዘብ እንድትሰሩበት ምን ብታደርጉ እመርጣለሁ? አማውንታችሁን እዚህ ጋር አሳንሳችሁ ብትጽፉ ለምሳሌ 250 እስከ 700 ምናምን ካለ እናንተ ዝም ብላችሁ 300 ራሱ ጀስት እንደ ጀማሪ ምንድነው እንትኖችን እንድታገኙ ማለት ስታሮችን እንድታገኙ እንደ ጀማሪው ለዚህ 300 ምናምን ብታስቀምጡለት አሪፍ ነው። እና ደግሞ ፕሮጀክቱን የምታስረክቡበት እዚህ ጋር 7 ብሎ ይነግራል አይደለ? ፕሮጀክቱ ቀኑ ማውረድ አፕ ይሄ ለመጨመር ወደ ታች ደግሞ ለማውረድ ቀስታለች። እሷን ተጠቅመን ሁለት ቢበዛ እና ሲምፕል ፕሮጀክት መስሎ ከታያችሁ ደግሞ በአንድ ቀን ውስጥ ለማድረስ መሞከር ማለት ነው። እና ሁለት ላይ ታደርጋላችሁ። ከዛ ዲስክራይብ ፕሮፖዛል አሁን ዲስክራይብ ታደርጋላችሁ። ይሄን ፕሮጀክት በምን አይነት መልኩ ነው ማለት ሰርታችሁ የምታስረክቡ ስለራሳችሁ ዲስክራይብ አድርጉ አይነት ነገር ማለት ነው። እና ምንም ማድረግ አይጠበቅባችሁም። ጀስት ስራውን መቅጠር ስትፈልጉ ይሄውና ኮፒ ታደርጉትና ብላችሁ ለቻትጂፒቲ ራሱ ከሰጣችሁት ጀስት እሱ ዲስክሪፕሽን ይጽፍላችኋል እና የሱን ዲስክሪፕሽን ማስገባት ነው ማለት ነው ከእናንተ የሚጠበቅባችሁ ወደ ዲስክሪፕሽኑ ታብ ላይ። ከዛ በኋላ ሰብሚት ነው የምናደርገው። እስቲ አሁን ለምሳሌ እንዴት እንደምትሰሩትም ለማሳየት ያህል ቪዲዮ ምናምን ከተሰራ በኋላ ኮሜንት ላይ እዚህ ፓርት ላይ ላሳየህንም እያላችሁ ስለሆነ ላሳያችሁ በሚለው እና ይሄው ቻትጂፒቲ ይላል። ከዛ በኋላ እናንተ በፎቶ አስገቡት ከቻላችሁ ካፕቸር አድርጋችሁ። እስቲ እኔ ኮፒ አደረኩትን እንደዚህ ልክተትለት ይኸውና። እስቲ እንግዲህ ይኸውና እስቲ አሁን ሚሊዮን እስቲ ቻትጂፒቲ ይሰጠን አንሰር እንመልከትና ይኸውና እዚህ ምን አመጣኝ? ሄሎ ሻላ አም ኢንትረስትድ ቺን ኮፒ እንበላት። ኮፒ ከዛ ፍሪላንስ ቺን ኮፒ ከዛ ፍሪላንስ ላይ እንመለስ። ከዛ እዚህ ጋር ፕሌስ ዲስክራይብ የሚልበት ቦታ ላይ ትመጡና ኮፒ ያደረጋችሁትን ፔስት ታደርጋላችሁ። በስልክም ሲሆን ይቀላችኋል ስፔሻሊ። ከዛ ምንድነው የምታደርጉት? ያው አሁን ነገር አልቋል። ወደ ታች ትወርዱና እዚህ ጋር ፕሌስ ባይድ ሚላልና እሷን ትነካላችሁ። ምንድነው ለመቀጠር ማመልከት ማለት ነው። ፕሌስ ባይድ ተላላችሁ። ከዛ ጨረሳችሁ ማለት ነው። አሁን ለዚህ ስራ አመልክታችኋል። ከእናንተ የሚጠበቀው ወደ ቀጣይ መሄድ ነው። ባይዘ መቆም የለባችሁም። አሁን የነዚህ ሪስፖንስ በመጠበቅ ቀጥታ ሌሎች ስራዎችን አያችሁ አሁን ያመለከትነው ነው። በእንደዚህ አይነት መልኩ ነው ያመለከትነው። 300 ዩሲዲ ሰራለሁ ያመልክቻለሁ እና እነሱ ኢንትረስትድ ከሆኑ መተው ያወሩኛል። ልክ እንደዚህ ማለት ነው። እነዚህ አሁን ከዚህ በፊት ያወሩኝ ናቸው። ጀስት በዚህ አይነት መልኩ ያወሯቸዋል ማለት ነው። ስፔሻሊ ኢትዮጵያውያን አሉ። አሁን ለምሳሌ ይሄን ልጅ እንመልከተው እስቲ። አሁን ለምሳሌ ልጅ ነው የምንከረው 5 ስታር አለው። እያንዳንዱ ነገሮቹ ቬሪፋይድ ሆኗል። አይደንቲቲውን ቬሪፋይ አድርገዋል። ፔመንት ሜቶዱን ቬሪፋይ አድርገዋል። ፎን፣ ኢሜል እና ፌስቡክ ኮኔክት አድርገዋል። እና አሁን ይሄ ልጅ ዌል ኖውን ነው የሰራቸውን ስራዎች በእንደዚህ አይነት መልኩ ፖርትፎሊዮ እያስቀመጠ ነው። እና ዲስክሪፕሽን አለ። በአወር
በሰዓት እስከ 15 USD ነው። እንግዲህ እንዳልኳችሁ እናንተ ስትገቡ በሰዓት ትልቅ ምናምን ዶላር ባታስቀምጡ ጥሩ ነው። እንደገባችሁ ትንሽ ዶላር አስቀምጣችሁ ከዛ በኋላ በሷ ሰርታችሁ ስታድጉ አፕዴት ማድረግ ትችላላችሁ ኢንፎርሜሽናችሁ። እንግዲህ በእንደዚህ አይነት መልኩ መስራት ትችላላችሁ ማለት ነው። እና እያንዳንዱን ነገር ቬሪፋይ ታደርጋላችሁ። ልክ እንደዚህ እኔ አሁን እዚህ ጋር እያንዳንዱ ነገሮች ቬሪፋይ ሆነዋል። አይደንቲቲ እያንዳንዱን ነገር ቬሪፋይ ታደርጋላችሁ ማለት ነው። ቬሪፋይ የምታደርጉት ደግሞ ምንድነው በናሽናል አይዲ ቬሪፋይ ማድረግ ትችላላችሁ። ፔመንት ሜቶዱን ደግሞ ላይክ ባይቢት ያላችሁ ባይቢት ፔመንት ሜቶዱን እንትን ስትሉ ሲጀመር አስገቡ ይላችኋል ባይቢት ካርዳችሁን ማለት ነው። ካርዳለች አይደለም የምንጠቀማት እሷን ባይቢት ካርድ ማስገባት ነው የሚጠበቅባችሁ። ከዛ ታስገባላችሁ እሱ ደግሞ ይሰራላችኋል ማለት ነው። በእነዚህ አይነት መልኩ freelancer.com ላይ መጠቀም ትችላላችሁ፣ መስራት ትችላላችሁ። አትዘናጉ፣ ለመስራት ሞክሩ እና በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። እወዳችኋለሁ። ቪዲዮውን አይታችሁ ሰብስክራይብ ያላደረጋችሁ፣ ላይክ ያላደረጋችሁ እንግዲህ ሰዓቱ አሁን ነው እና ደህና ሁኑ።